ከይሁዶች ጋር ምንም የሚያገናኘው ነገር የለም። የግዕዝ ቋንቋ ከእስራኤል አይደለም ወደ ኢትዮጵያ ሄደው ከባቢሎን ወደ ኢትዮጵያ ነው እንጂ። ለዚህንም ራሱ ለይተን ማወቅ አለብን። ስለዚህ እኛ ያለን ሙሴ የተቀበለው ኦሪት በዕብራይስጥ ቅዱስ ቋንቋ ስለሆነ ይህም ቅዱስ የሚባለው የዕብራይስጥ ቅዱስ ቋንቋ እንጂ የግዕዝ ቋንቋ ቅዱስ አይሆንም ማለት ነው። እንዲሁም እነዚህ ቋንቋዎች በሙሉ 7 ቋንቋዎች በሙሉ ግዕዝንም ጨምሮ የእርግማን ቋንቋ ናቸው ማለት ነው። ምን ማለት ነው? እነዚህ ቋንቋዎች የተፈጠሩት ግዕዝም ሆነ አማርኛ ወይም ሌሎችም ብዙ ናቸው ሁሉም ቋንቋዎች ማለት ነው ከዕብራይስጥ ቅዱስ ቋንቋ ያሉት በሙሉ የሰው ልጆች እንዳይግባቡበት የተደረገ የእርግማን ቋንቋዎች ናቸው ማለት ነው። ልክ ብዙ ነገሮች እንደተረገሙት ሁሉ እነዚህም ቋንቋዎች ተረግመዋል ማለት ነው። የተረገሙበትም ህዝቡ ሁሉም ህዝብ አንድ እንዳይሆን ነው ብቻ አይደለም። በግዕዝ ራሱ እንዲሁም ከአሉት ቋንቋዎች ሁሉ ግዕዝ ነው ሰው ልጆች እንዳያግባባ የሆነው። ስለዚህ እንዲሁም ጨርሶ ከሰው ልጆች ጋር የማያግባባው የግዕዝ ቋንቋ ነው ማለት ነው። ስለዚህ የግዕዝ ቋንቋ ከኦሪት ቋንቋ ጋር ምንም የሚያገናኘው ነገር የለም ማለት ነው።